ነው እንጂ ማወራው እኔ ምን ላይ እኖራለሁ ብዬ አላወራውም ማለት ነው። እና ለዛ ያንን አቀርባለሁ ኢንሻአላህ በራሴ አይዲያ ስለራሴ ብቻ ነው ከዚህ በኋላ መሰረው ስለሰው ምናምን አላወራም በቃኝ ማለት ነው። ምርር ብሎኛል ማለት ነው። እነሱ መከታተል ራሱ እድሜን ጨረሰው ስለራስሽ ኑር እያላችሁ ስለሆነ በቃ ሳስበው ካልተመለስኩ ስለራሴና ስለራሴ ብቻ እኖራለሁ ብዬ ወስኜ ነው ይሄንን ቻናል የከፈትኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። የምትወዱኝ የምታከብሩኝ በሙሉ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ማለት ነው ያው የሚጠላኝም የሚወደኝም አለ፣ ግን አልহামዱሊላህ የሚወደኝ ይበዛል ብዬ አስባለሁ። እና አብዛኞቻችሁን በራስሽ ሐሳብ በራስሽ አይዲያ ነይ ወይ ተመለሺ ወይ ደግሞ ተይው በቃ ማለት እኔን ስለምትወዱኝ ለኔ ስለምታዝኑ ነው። ለምን ቅናት ራሱን የቻለ በሽታ ስለሆነ ስለምትወዱኝ ስለምታከብሩኝ በራስሽ አይዲያ ነይ እየተቃጠልሽ ነው እየቀናሽ ነው እየጨስሽ ነው ምናምን ብላችሁኛል። እውነትም ደግሞ ሳስበው እውነት ነው። ያው ማለት አንዳንድ ቪዲዮን ሳይ እየተናደድኩ ምናምን የምሰራው ቪዲዮ ላይ እንዴ እየተናደድኩ እየቀናው ነው እንዴ ምናምን ብዬ ራሴ ጠይቃለሁ። ስለዚህ ሳስበው እንግዲህ በሱመያ ዩቲዩብ ላይ ማለት ነው አዲስ አይዲያ ራሱ ሊመጣልኝ ስላልቻለ ማለት ነው በቃ ሱመያ ዩቲዩብ ላይ ቁጭ በሰራ የሚመጣልኝ እነ ሰይድ ናቸውና ስለዚህ በአዲስ ሐሳብ በአዲስ አይዲያ በአዲስ ሞላር በአዲስ አይዲያ አመጣለሁ ማለት ነው። እና እንግዲህ ከእናንተ የሚጠበቀው አዲስ ቻናል ከፍቻለሁ። ይሄ አሁን የምታዩት ቻናል ማለት ነው። ይሄ ቻናል ሰብስክራይብ አድርጉኝ፣ አበረታቱኝ። እንግዲህ እስከዛሬ እዚህ ወንበር ላይ ቁጭ ብዬ ነው የማወራው ማለት ነው። አመት አለፈ ይመስለኛል ከኢትዮጵያ ጋር መጣሁ። እንግዲህ ስለኔ ምን አኗኗሪ ምን ይመስላል የት አካባቢ ነው የምኖረው እንኳን ገና አልገልጸውም ማለት ነው። ግን ዝሮ የት አካባቢ እንደምኖር ባላሳውቅም ያው እዚች ወንበር ከዚች እንትን ውጪ ምንም አይነት ቦታ ወይ ደግሞ ምንም አይነት ነገር አልቀርጽም ማለት ነው። ስለዚህ ሳስበው ስለራሴ አዲስ አይዲያ አምጥቼ በቃ ስለራሴ ስለሰው ስለማንም ትቼ ስለራሴ ብቻ ራሴና ራሴን የተመለከተ ነገር ማለት ነው እሰራለሁ ብዬ አስባለሁ ኢንሻአላህ። እናንተም ባላችሁ መሰረት በቃ ማለት ስለምትወዱ ስለምታከብሩ ከናንተ ፍቅርን ስለሆነ ያየሁት በቃ ማለት ፍቅርን አይታችሁ ጥላቻን መቀበል አትችሉም። እውነት ለመናገር ከሆነ ማለት ነው አልহামዱሊላህ ከጀመርኩበት ጀምሬ ተሰድቤ አላቅም። አልহামዱሊላህ ረቢል ዓለሚን ማለት ነው አልহামዱሊላህ። ስለዚህ ተሰድቤም ስለማላቅ አሁንም ሰድባችሁኝ አይደለም፣ ግን ለኔ በማዘን ነው በቃ ለኔ በማዘን እየመከራችሁኝ እየተቆጣችሁኝ ነው። እና በጣም ነው የማመሰግነው ወላሂ ከጎኔ ላላችሁ ሁላ ለምታግዙኝ ሁላ በጣም እጅግ አድርጌ ነው የማመሰግነው ማለት ነው። ስለዚህ እናንተንም በማክበር በአዲስ አይዲያ የራሴን አይዲያ ይዤ መጥቼ እዚህ ላይ ማለት ነው እዚህ ቻናል ላይ የምለቀው ነገር የእናንተን አቀባበል የእናንተን እዚህ ላይ በእናንተ በምትሉኝ ነው ማለት ነው የሚሄደው። የእናንተን ኮሜንት ያነበኩኝ የምትፈልጉትን ነገር ማየት የምትፈልጉትን ማወቅ የምትፈልጉትን ነገር ነው ማለት ነው የማቀርበው እዚህ ቻናል ላይ ማለት ነው የምሰራው። እንደዛ ነው የምሰራው ብዬ ነው እንግዲህ የከፈትኩት ማለት ነው። ስለዚህ አታሳፍሩኝም፣ ሰብስክራይብ አድርጉኝ፣ ሰብስክራይብ እያደረጋችሁ አሳድጉኝ ማለት። ለማንኛውም እንግዲህ እስከዛሬ ያልነገርኳችሁ ስለራሴ ብዙ ነገር ሊኖር ስለሚችል እንግዲህ ስለራሴ እዚህ ወንበር ላይ ሆኜ ሳይሆን ስለራሴ እነግራችኋለሁ ማለት ነው ብያለሁኝ ኢንሻአላህ። ያው ለመጀመሪያ ለእናንተ እንድነግራችሁና አቀባበላችሁ ምን አይነት እንደሆነ ለማወቅ ነው እዚህ ላይ ቁጭ ያወራሁት ማለት ነው። ከዚህ በኋላ ግን ኢንሻአላህ ከአላህ ጋር ምን አይነት እንዴት እንደምኖር በተረፈ ይሄን ልላችሁ ነው። እንደማታሳፍሩ ተስፋ አደርጋለሁ። ላይክ ሰብስክራይብ እያደረጋችሁልኝ ከዛ ውጭ ግን ምን አይነት አይዲያ ልሰራበት እንደምችል ብታግዙኝ ደስ ይለኛል። እውነት ለመናገር ከሆነ ኮሜንት ጽፉልኝ፣ አነባለሁ። ደስ ይለኛል ሐሳብን ብትሰጡኝ ማለት ነው። በእናንተ ሐሳብ ተነሳስቼ እሰራለሁ ማለት ነው። በተረፈ ለምትወዱኝ ለምታከብሩኝ አላህ ከኔ በላይ ይውደዳችሁ። ለምታዝኑልኝ አላህ ከእናንተ ለኔ ከምታዝኑት በላይ አላህ ይዘንላችሁ በረህመቱ ማለት ነው።
እወዳችኋለሁ አከብራችኋለሁ ክፉአችሁን ክፉ አይንካችሁ በያላችሁበት ሰላማችሁን እየተመኘው አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ ማድረግ እንዳትረሱ